ሰላም ጤና ይስጥልኝ ውድ ቻናሌ ቤተሰቦች፣ ዛሬም እንደተለመደው ጠቃሚ መረጃ ነው እየላችሁ የመጣሁት። ከዛ በፊት ግን የቻናሌ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ጀምሩ። የቻናሌ ቤተሰብ የሆናችሁ ደግሞ ይህን ቪዲዮ ላይክ እና ሼር በማድረግ ጀምሩ። ዛሬ ሁለት ነገር ነው እየላችሁ የመጣሁት። አንደኛው አፕ ነው። ይህ አፕ ቤታችሁ ቁጭ ብላችሁ ጥሩ ገንዘብ የምትሰሩበት ነው። ሁለተኛው ደግሞ እዚህ አፕ ላይ የሰራነውን ዶላር ወጪ የምናደርግበት አፕ ነው። ቪዲዮን ጃምፕ ሳታደርጉ ሙሉ ስቴፑን መከታተል አለባችሁ። ስለዚህ አፑን ለማውረድ የአፑ ሊንክ ቴሌግራም ቻናሌ ላይ ስላለ ቀጥታ ወደ ቴሌግራም ቻናሌ እንገባለን። ቴሌግራም ከገባን በኋላ እዚህ ቴሌግራም ሰርች ባሩ ላይ @danitek29 ብለን ሰርች እናደርጋለን። ይህን ቻናል ጆን እናደርግና ወደ ውስጥ እንገባ። ሊንኩ ይሄ ነው። ስለዚህ ይህን ሊንክ አንድ ነካ አድርገን እንገባለን። ስለዚህ አፑ ይህን ይመስላል። እዚህ ጋር ሶስት አማራጮች አሉ። ጎግል ሎጊን፣ ፌስቡክ ሎጊን እና ቲክቶክ ሎጊን ያለ። እናንተ ደስ ያላችሁን መርጣችሁ መግባት ትችላላችሁ። እኔ ግን ጎግል ሎጊን የሚለውን አንደ በሱ ልግባና ላሳያችሁ። ጎግል ሎጊን የሚለውን አንድ ነካ አድርገን እንገባለን። ከገባን በኋላ እዚህ ስልካችን ላይ ያለውን ኢሜሎችን ያመጣል። ከአንድ ኢሜል በላይ ያላችሁ በሁሉም ኢሜል መስራት ትችላላችሁ። እኔ አንዱን ኢሜል መርጬ ላሳያችሁ። ወደ ውስጥ ስንገባ እዚህ ጋር የራሳችሁን ፎቶ ወይንም ደስ ያላችሁን ፎቶ እዚህ ጋር ፖስት ማድረግ ትችላላችሁ ማለት ነው። ዴይሊ ፎቶን ፖስት ማድረግ ትችላላችሁ። በየቀኑ ፎቶ መልቀቅ ትችላላችሁ ማለት ነው። ሌላው ደግሞ ለሰው ኢንቫይት ማድረግ ነው። እዚህ ጋር ፈርስት ዩዘር ኢንቪቴሽን ዩ ጌት $0.1 and your friends get $0.1 ይላል። እናንተ ኢንቫይት ስታደርጉ $0.1 ታገኛላችሁ። ኢንቫይት ያደረጋችሁት ሰው ደግሞ ተመሳሳይ $0.1 ያገኛል ማለት ነው። በተጨማሪ እዚህ ጋር ለሶስት ሰው ኢንቫይት ስታደርጉ $0.3 ታገኛላችሁ። ለ10 ሰው ኢንቫይት ስታደርጉ $0.5 ታገኛላችሁ። ለ50 ሰው ኢንቫይት ስታደርጉ $1.2 ታገኛላችሁ ማለት ነው። ከዚህ በተጨማሪ እዚህ ጋር ባሉ መንገዶች ተጨማሪ ዶላር ማግኘት እንችላለን ማለት ነው። አንደኛው መንገድ ምንድነው? ለ7 ቀን ኮንቲኒዩስሊ ሎጊን ካደረገን $0.3 እናገኛለን ማለት ነው። ለ30 ቀን ኮንቲኒዩስሊ ሎጊን ካደረገን ደግሞ $1 እናገኛለን ማለት ነው። ሁለተኛው መንገድ ደግሞ ፋርም ሌቭልን በማሳደግ ያውን ሌቭል ከፍ በማድረግ ተጨማሪ ዶላር ማግኘት እንችላለን ማለት ነው። ሶስተኛው መንገድ ደግሞ ሞኖፖሊ ጌም በመጫወት ጌሙን ቪዲዮ አሳያችኋለሁ። ጌሙ በመጫወት በየቀኑ ኮይኖችን እናገኛለን። በዛ ኮይን ደግሞ ሌቭሎችን እናሳድጋለን። በዛ ሌቭሎቹ ከፍ ባሉ ቁጥር ዶላራችን እየጨመረ ይሄዳል ማለት ነው። አራተኛው መንገድ hit the boss to earn ይላል። እዚህ ጋር የኛውን ሰውዬ መምታት ነው። በመታን ቁጥር ወደ ኮይኖችን እያገኘን ነው ማለት ነው። ኮይኖችን ስናገኝ ያገኘነው ኮይን እየጨመረ በሄደ ቁጥር ያው ዶላራችን በዛው መጠን እየጨመረ ይሄዳል። በዚህ ማግኘት እንችላለን ማለት ነው።
ሙሉ አሰራሩ ይህን ይመስላል። ዴሊ ታስኮች እነዚህ ናቸው። እነዚህን በደንብ መስራት ነው። እነዚህን ታስኮች ስንጨርስ ፈርስት ዊዝድሮዋል $0.1 ወጪ ታደርጋላችሁ። ያው እሱን መጀመሪያ ለሙከራ ያህል $0.1 ወጪ ታደርጋላችሁ። ሁለተኛ ደግሞ ሰከንድ ዊዝድሮዋል ደግሞ ምንድነው $10 ነው። ይህን $10 ወጪ ለማድረግ 50 ሌቭል መድረስ አለብን ማለት ነው። ሌቭል 50 ስንደርስ $10ን ወጪ ማድረግ እንችላለን። ሰከንድ ዊዝድሮዋል $10 እና 50 ሌቭል መድረስ አለብን ማለት ነው። ሶ በቀጣይ እዚህ የሰራነውን ዶላር እንዴት አድርገን ዊዝድሮዋል ማድረግ እንችላለን የሚለውን እና አንድ ቫሌት አለች እሱን ቫሌት የማሳያችሁ ይሆናል። ዛሬ ትንሽ ቢዚ ስለሆንኩኝ ይቅርታ ቪዲዮ ሙሉ አልሰራውም። በቀጣይ ቪዲዮ አሪፍ አድርጌ አሳያችኋለሁ። ያው እንደምታውቁት ከቅርብ ቀን ወዲህ ኢትዮጵያ ውስጥ ፒቱፒ ማርኬት የሚሰሩ ቫሌቶች አብዛኛው ተዘግቷል። ነገር ግን አንድ ምርጥ ቫሌት አለ። በሱ ቫሌት እንዴት ወጪ ማድረግ እንደምንችል ሙሉ አሰራሩን በቀጣይ ቪዲዮ አሳያችኋለሁ። ሶ የዛሬ ቪዲዮ እዚህ ያበቃል። በቀጣይ ቪዲዮ እስክንገናኝ በሰላም ቆዩልኝ። ቴንክ ዩ